የተወሰኑ አንድ ቦታ ሁለት አንድ ቦታ እንዲህ አድርገን ከሽፍቶቹ መሪ አድርገን ዋናውን ህዝብ ደግሞ ዋናውን ሰው ደግሞ ተከታይ በማድረግ እነዚህ የተባሉ ስትራቴጂክ ቦታዎች የኦሮሞ ህዝብ ጦርነቱን ከፈለገው አማራን ለመውጋት ከፈለገ ጎጃም ጎንደር ድረስ መሄድ አይተበቅበትም። ወለጋ እዛው ሄደን ልንገጥመው አስበናል። አሁን እንቅጩ ይሄ ነው። ለዚህ የሚሆን ነገር ምንድነው የሚያስፈልገን? አንድ ትግል በጣም ትግል ማለት ያለ ገንዘብ ምንም ነው። እኛ ከጥቅምት ከመስከረም ወር ጀምረን ስንሰራ ያው እንደነገርኳችሁ ድምጽ የመሆን ስራ ነው። ቢያንስ እንደው አወጣን ካልን ካርድ ነው። አሁን ላይ ግን እኔ አሁን ለምሳሌ መሐንዲስ ነኝ ብያችኋለሁ። አዲስ አበባ ነው የምኖረው፣ ስራ አለኝ። አሁን ስራ ለቅቄያለሁኝ። በዚህ ሳምንት ነው የለቀኩት። ምክንያቱም ባለፈው ቅዳሜ ላይ የተሰጠኝ አሳይመንት አለ። አንድ ትልቅ ባለስልጣን አግኝተን ነበር አዲስ አበባ ላይ። ስለዚህ ያ ሰው ስራ እንድንሰራ ሰጥቶናል። ተጨባጭ የሆነ ስራ ማለት ነው። ያን ስራ ደግሞ በስልክ ልንሰራው አንችልም፣ አይሆንም። ስለዚህ ወደ ቦታው ማምራት አለብን። ስለዚህ አሁን በዚህ 3-4 ቀኖች አንድ ወንድም ያለ ከኔ ጋር ያ ወንድሜ ጋር ሆነን ወደ ቦታው ልንሄድ ነው። የስለላ ስራ አለ፣ እነዚህን ሰዎችን የማግኘት ስራ አለ። ስለዚህ እነሱን ስናገኝ ይሄ ሰውዬ የሚረዳን ነገር ቢኖር ጥይቶችን ይረዳናል። ያው በቃል ደረጃ ነው። ጥይቶችን ይረዳናል፣ አንዳንድ መሳሪያዎችን እና ምናልባት መገናኛዎችን። ምክንያቱም እኛ አንድ ነገር ስናደርግ ኔትወርክ ይጠፋል፣ መብራቱን ይቆርጡታል፣ አማራ ያለበትን ቦታ ይቆርጡታል። ይሄን እናውቃለን። ስለዚህ ሶላሮች ያስፈልጉናል፣ መገናኛ ሬዲዮ ያስፈልገናል፣ የናፍጣ ወፍጮ ያስፈልገናል። እነዚህን ድፖዎች ያስፈልጉናል። ድፖ የጥይት ድፖ ቢያንስ እንኳን 2 ሳምንት የሚያዋጋን። እንደምታውቁት ወለጋና ጎጃም የሚገናኘው የሚያለያየው አባይ ነው። አባይ ደግሞ መልካዎቹ 2-3 ናቸው። ከሶስቱ አንዱ ዋና መስመር ነው። አንችልም ለጊዜው። ወደፊት ከከፋ ጠባቂዎቹንም ቢሆን ሰብሮ ለመግባት ዝግጆች ነን። ፋኖ ጋርም ተነጋግረን ጨርሰናል። ስለዚህ በዛ ደረጃ ለጊዜው ግን በ2-3 መስመሮች ከሶስቱ አንዱን አንችልም ለጊዜው። ሁለቱ ግን በዋና የሚሻገሩ ናቸው። ዋናው በዋና ነው ወደዛ የምናሻገረው። እነዚህን ሁሉ ስናደርግ ብዙ አይነት ወጮች አሉብን ማለት ነው። እነዚህን ወጮች አንደኛው ጓደኛዬ ተማሪ ነው። ገና ዘንድሮ ደብረታቦር ዩኒቨርሲቲ ነው የተመረቀው። ምንም ስራ በመፈለግ ላይ ነው ያለው። ስለዚህ በዚህ ደረጃ እነዚህን የምንሰራበት ገንዘብ ያስፈልገናል ማለት ነው። በእናንተ በኩል ካመናችሁን ይሄ ነገር ያስኬዳል፣ ሐሳባቸው ጥሩ ነው፣ እንቀጥል ብላችሁ ከኛ ጋር ለመስራት ካሰባችሁ ይሄ ነው ሐሳባችን። ስራችንም ይሄ ነው። ወደፊት የምንሰራው ነገር ከዚህ በፊትም በነገራችን ላይ ከዚህ በፊትም ወለጋ ላይ ዝም አልተባለም። እስካሁን ወለጋ ላይ አይኖርም ነበር። 3 ቤዞች አሉን ወለጋ ላይ፣ ጉትን የሚባል ኪረም ወረዳ የሚባል ጃርቲ ጀርደጋ የሚባል። እነዚህ ቤዞች ላይ ተደራጅተናል እኛ። የተለያየ ሙከራ አድርገዋል። በድንገት እየገቡ ጥቃት አድርሰውብናል። ከዛ ውጭ ተጋላጭ የሆነውን ሰው ነው እስካሁን እየጨፈጨፉ እያባረሩ ያሉት እንጂ ዋናው አማራ ገና አልተነካም። አሁንም ያን አማራ ማስጠበቅ መቻል አለብን። ከዚህ ጋር ተያይዞ ሪስኮች አሉ። እነዛን ሪስኮች እኛ ከዚህ በኋላ እዛ ገብተን በምናደርገው ትግል የኦሮሞ መንግስት በእብሪት ተወጥሮ ዋናው ንጹሃኑ ህዝብ ላይ ሲቪሉ ህዝብ ላይ ጥቃት ያጣፋ ምላሽ የሚሰጥ ከሆነ አሁን ቅድም ይሄ ዲፖዎች ያስፈልጉናል ያልኩሽ በጣም ትልቅ ዲፖ አይደለም። ቢያንስ የሳምንት ውጊያ የሚሆን ቢያንስ ማለት ነው። ቢያንስ የሳምንት የ2 ሳምንት የሚሆን ለውጊያ የሚሆን ላሉን ሰዎች የሚሆን ቢያንስ ሰዎቻችን 200-300 ሊሆኑ ይችላሉ ለጊዜው። ከዛ በኋላ ሰው ራሱ በገንዘብም ገዝቶ ይገባል። እንዲሁም ደግሞ ጦርነቱ እየሰፋ ከሄደ ራሱ የአማራን ብልጽግና ስበን ወደ ጦርነቱ የምናስገባበት እድል ሰፊ ስለሆነ ለጊዜው ግን እነዚህን ሎጂስቲኮች የምናሟላበት የፋይናንስ ድጋፍ ከናንተ ያስፈልገናል። ምክንያቱም በትንሹ ነክተ ነው አሁንም አሉን ትጥቆች፣ አሁንም መሬት ላይ ያሉ ብርቶች በራሳቸው ገንዘብ የሰሩት እድር፣ የተለያዩ እድሮችን በርብረን ጥይት ገዝተናል። የተለያዩ የገበሬ እድሮችን የሃይማኖት የሞት የተለያዩ እድር አለ። የዛን እድር ገንዘብ እንዳላውተን ጥይቶች ተገዝተዋል። ግን ያም ሆኖ እዚህ ግባ የሚባል አይደለም፣ ካለብን ጫና ካለብን ሪስክ አንጻር ማለት ነው። ስለዚህ ይሄንን ለመቀነስ የተሻሉ አቅርቦቶች ማቅረብ ስላለብን ለዚህም ይሁን የፋይናንስ አቅም ያስፈልገናል ማለት ነው።
ስለዚህ ካመናችሁበት ስራችንን አላማችን ይሄ ነው፣ እየሰራን ያለነው በዚህ መንገድ ነው። በቀጣይ ምን እንሰራለን የሚለውን ለምሳሌ ከሰኞ እስከ ማክሰኞ ድረስ ስብሰባዎች አሉን። እነዚህ ሁለት ግሩፖች ላይ የምናገራቸው ሰዎች አሉ። በየተራ ነው የምናገኛቸው። በዛን ሰዓት ላይ ያሉትን ነገሮች ከዚህ በኋላ በዝርዝር የምናሳውቃችሁ ይሆናል። ሐሳቤ ባጭሩ ይሄ ነው። ይቅርታ ግን ረዝሟል። ሐሳቤን ባጭሩ መግለጽ ባለመቻሌ ይቅርታ አድርጉልኝ።